በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ የካቲት 28 ቴዎድሮስ ዘሮም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት በኬስሞና መክስያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል አገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ እሾምሃለሁ፣ ብዙ ወርቅና ብር የከበሩ ልብሶችም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህንና ብርህን ለጥፋት ይሁንህ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደኔ ጭፍራ ትሆናለህ፣ የተወደደ መስዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መስዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያም ጊዜ ንጉሥ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ። በሌሊትም ወጣ፣ እንጨቶችም ሰብስቦ ጣዖቶችን ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና። ለንጉሡም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶች ስለምን አትሰዋም? የከበረ ቴዎድሮስም እኔ ለረከሱ አማልክት አልሰዋም፣ ለከሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩ ላይ ተነስቶ እንደ ነብር ተወርውሮ አንገቱን ነቀውና የከበረ ቴዎድሮስ በምድር ላይ ጥሎ ፊቱን ጠፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስ ሃይማኖትን እንዲያስተምር መንፈሳዊ ጻዕዳን ፈረስን ሰጠው። ንጉሡንም ይህ በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮችን ላከ። ከሴቶችና ከልጆቹም በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣም ደጃፎቹም እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያም ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙንም እንደ ውሃ እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውን ብዙ በሽተኞች ዳኑ።
ተአምራቱም ያዩና የሰሙ በጌታችን አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህም የተገደሉትም ሰማዕታት ወደ እሳት ማንደጃ ውስጥ ከእነርሱ ጋር ጨመሯቸው። በዚያም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዘቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህ በኋላ ንጉሥ የሚያደርግበትን ባጣ ጊዜ 54 ልጥር የሚይዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንም እጆቹንም በችንካር ቸንክረው ለአንበሳ እንዲሰጡ ታዘዘ። አንበሳውን እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግስተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህ በኋላ የ200 ሰው ሸክም እንጨት፣ 100 ልጥር ባርድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ አመጡ። ከማንደጃው ጨምረው እጅግ እስከሚግል አነደዱት። ጸሎትንም ከፈጸመ በኋላ ቅዱስ ቴዎድሮስ ወደ ነደደው እሳት ወረወሩት። ምስክርነቱን ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀብለው በ3 አክሊል አቀዳጇት። ስጋውንም አውሳብያ የተባለች የመኮንን ሚስት ወሰደች። ዋጋው ብዙ በሆነ በሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከስጋውም ታላላቆች ድንቆች ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አሪከ ሰላም ለከ ቴዎድሮስ ፍለጋ ለማየት ሃይማኖት እንበለን ንትጋ እንዲኤ ኤልያስ ለቤተ አክዓብ ዘላፊ ህጋ ከአልቦ እምእለ አድምኡ ጸጋ መንፈሳዊ ፈረሰ ዘተጽዕነ በስጋ። በዚችም ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አሪከ ሰላም ለክሙ አሚአትስሳ ወበበአሰርቱ 30 ማህበራነ ቴዎድሮስ ማር መንኩሴ ቴዎድሮስ እጓለ አንበሳ እምሄሮቲክሙ ብዬ ሐሰሳ ናሳ ታናሄስዩ ልተክቡደ አበሳ። የካቲት 28 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ቴዎድሮስ ሮማዊ ሰማዕት። ሁለተኛ 6304 ሰማዕታት በቅዱስ ቴዎድሮስ አምላክ አምነው ሰማዕትነት የተቀበሉ። ወርሃዊ በዓላት፦ አማኑኤል ቸር አምላካችን። ሁለተኛ ቅዱሳን አበው አብርሃም፣ ይስሐቅ እና ያዕቆብ። ሶስተኛ ቅዱስ እንድራቆስ እና ሚስቱ ቅድስት አትናስያ። አራተኛ ቅድስት አመተ ክርስቶስ። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ሥርዓተ ቅዳሴ ምዕራፍ ቁጥር 73 አሜን። ዘአቅረብኩ ማለተ አዘክርያ ይላፈ እመለ ተጸምዱ ከዘልፈ ለላ አነብብ ተወከብ ዝንድቴ መጽሐፈን ተረሰይ ከእግዚኦ ጸሪቀ መበለት ውክፈ እመለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርስቶስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርገሞ በልሳነ ሐዲስ ወለዘ ሰማ ቃሉ በእዝነ መንፈስ በልሳነ ሐዲስ
ወለዘሰማ ቃለ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ሀብሮ ይምሃረነ ኢየሱስ ክርስቶስ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት